ከ40 በላይ የኦነግ ሸኔ አባላት ላይ እርምጃ መወሰዱ ተገለጸ። ከመስከረም ወር ጀምሮ 7 የምስራቅ ኢትዮጵያ ጥምር የጸጥታ ልዩ ግብረ ኃይል አደረኩት ባለ ኦፕሬሽን 43 የኦነግ ሸኔ ቡድን አባላት ላይ እርምጃ መውሰዱን አስታውቋል። ይህ የተገለጸው የምስራቅ ኢትዮጵያ ጥምር የጸጥታ ኃይልን በመወከል የድሬዳዋ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር አለሙ መግራ በኦሮሚያና በሶማሌ ክልል ሲቲ ዞን ጥቃት ለማድረስ በሞከረው ኦነግ ሸኔ የሽብር ቡድን ላይ የተወሰደውን እርምጃ አስመልክቶ በሰጡት መግለጫ ላይ ነው። በመግለጫው የቡድኑ አዛዥ ጃል ሀረርጌ ኢቲመሪ መገደሉን የጠቀሱት ኮሚሽነር አለሙ ከእርሱ በተጨማሪ የሽብር ቡድኑ ሁለተኛና ሶስተኛ ሰው የሆኑት ጃል ቦምባስ መቁሰሉን እንዲሁም ጃል ናሳን ደግሞ ከነሙሉ ትጥቁ መማረካቸውን ገልጸዋል። አክለውም ድሬዳዋን ጨምሮ የምስራቅ ኢትዮጵያ ላይ ጥቃት ለማድረስ የሚንቀሳቀሱ የቡድኑ አባላት ከ80 በላይ መሆናቸውን በመግለጫው የጠቆሙት ኮሚሽነሩ በጥምር የጸጥታ ግብረ ኃይሉ እርምጃ ከተወሰደባቸው 43 ውጪ ሌሎች የቡድኑ አባላት እጅ ሰጥተዋልም ብለዋል። ግብረ ኃይሉ በወሰደው እርምጃ 68 ክላሽንኮቭ ጠመንጃዎች፣ 8 ቦምቦችና ሌሎች መሳሪያዎችን መያዙንም ኮሚሽነሩ ገልጸዋል። ለቡድኑ ድጋፍ ያደረጉ አካላት ነበሩ ያሉት ኮሚሽነሩ 34 ተጠርጣሪዎችን በሕግ ቁጥጥር ስር በመዋል 9 መዝገብ መከፈቱንና 4 ያህል መዝገቦችም ለአቃቢ ሕግ መላካቸውን አመልክተዋል። ኮሚሽነሩ አያይዘውም የሽብር ቡድኑ ለቻይና ተቋራጭ የሚሰሩ 2 ኢትዮጵያውያንን በማገት 4 ሚሊዮን ብር ተቀብሎ እንደነበርና አካውንቶቹን በማገድ ተባባሪ አካላትን በቁጥጥር ስር መዋላቸውን ከድሬዳዋ መንግስት ኮሚኒኬሽን ቢሮ ያገኘነው መረጃ ያመለክታል። መንግስት በቡናው ዘርፍ የውጭ ምንዛሬ ግቡን ለማሳካት በሚሰጠው ድጋፍ ልክ የላኪዎች ምላሽ አጥጋቢ አይደለም ተባለ። መንግስት በተለይም በቡናው ዘርፍ የውጭ ምንዛሬ ግቡን ለማሳካት በሚሰጠው ድጋፍ ልክ የላኪዎች ምላሽ አጥጋቢ አይደለም ሲሉ የግብርና ሚኒስትር አቶ አዲሱ አረጋ ተችተዋል። ሚኒስትሩ ትችታቸውን የሰነዘሩት የኢትዮጵያን የአንደኛው ሩብ ዓመት የቡና የወጪ ንግድ አፈጻጸምን በገመገሙበት ወቅት ሲሆን አፈጻጸሙን ማሳዘኝ በማለት ገልጸውታል። ሚኒስትሩ የሀገሪቱ ዓመታዊ የቡና ኤክስፖርት ግብ 3 ቢሊዮን የአሜሪካ ዶላር ሲሆን በአመት ለመላክ የታቀደውም 600 ሺህ ቶን መሆኑን አስታውሰዋል። ይሁን እንጂ በመጀመሪያዎቹ 3 ወራት ውስጥ 152 ሺህ ቶን ቡና ወደ ውጪ በመላክ 622.5 ሚሊዮን የአሜሪካ ዶላር ለማግኘት ታቅዶ የነበረ ቢሆንም የተላከው ቡና መጠን 114 ሺህ ቶን ብቻ በመሆኑ ከመጠን አንጻር 38 ሺህ ቶን ያህል ቡናን ሳያሳካ ቀርቷል። አቶ አዲሱ አፈጻጸሙ የሚታየው በገንዘብ ሳይሆን በቮሊዩም ወይም በመጠን መሆኑን ጠቅሰው የገንዘብ መጠኑ በዓለም አቀፍ ገበያ የሚወሰን በመሆኑ ትኩረት ሊሰጠው የሚገባው የታቀደው መጠን መላኩ ላይ እንደሆነ አጽንኦት ሰጥተዋል። በተላከው ቡና የተገኘው ገቢ 762.5 ሚሊዮን የአሜሪካ ዶላር ሲሆን የቡናና ሻይ ባለስልጣን መረጃ እንደሚያመለክተው ይህ ገቢ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ47 በመቶ ጭማሪ አሳይቷል። ይሁንና ሚኒስተሩ ከገቢው እድገት በተቃራኒ የቡናው መጠን ከእቅድ በታች መሆኑ አስጊ መሆኑን በመግለጽ ለዚህም ዋነኛ ምክንያቶች የሆኑት አርሶ አደሩና አቅራቢዎች የተሻለ ዋጋ በመጠበቅ ምርትን በእጃቸው ማቆየታቸውና ሌሎች ተያያዥ ምክንያቶች መሆናቸውን ሰምቻለሁ ሲል ካፒታል ጋዜጣ ዘግቧል። አቶ አዲሱ ይህንን ችግር ለመፍታት መንግስት ወደ ህግ ማስከበር ስራዎች እንደሚገባ ያሳወቁ ሲሆን ቡና ወደ ማዕከላዊ ገበያ እንዲመጣ ለማድረግ ከቅዳሜ ምሽት ጀምሮ በየቦታው ፍተሻ እንዲደረጉ ትዕዛዝ ሰጥተዋል። በሌላ በኩል ሚኒስትሩ የቡና ኤክስፖርቱንና ዘላቂና ተወዳዳሪ ለማድረግ በልማት ላይ ማተኮር ወሳኝ መሆኑን በአጽንኦት ሰጥተውበታል። የቡና ምርታማነትና ኤክስፖርትን በእጥፍ ለማሳደግ የጠቅላይ ሚኒስትሩ አቅጣጫ የግሉን ባለሀብት ተሳትፎ ማረጋገጥ ዋነኛ የፖሊሲ ጉዳይ መሆኑንም ገልጸዋል። ተቋሙ በሩብ ዓመቱ ወደ 27 ቢሊዮን ብር የሚጠጋ ገቢ ማግኘቱን ገለጸ። የኢትዮጵያ ኤሌክትሪክ ኃይል ባለፉት 3 ወራት ለሀገር ውስጥና ለውጭ ሀገራት ከቀረበ የኃይል ሽያጭና ተጓዳኝ አገልግሎቶች ከ26.8 ቢሊዮን ብር በላይ ገቢ ማግኘቱን አስታውቋል። በተቋሙ የትራንስሚሽን ቢዝነስ ዘርፍ ምክትል ዋና ስራ አስፈጻሚ ኢንጂነር አንዱዓለም ሲአ እንደተናገሩት በሩብ ዓመቱ ከኃይል ሽያጭ
24.9 ቢሊዮን ብር ገቢ ለማግኘት ታቅዶ 26.8 ቢሊዮን ብር ገቢ ተገኝቷል ብለዋል። በሩብ ዓመቱ 7.88 ቴራዋት ሰዓት ኃይል በመሸጥ በብር 10.1 ቢሊዮን እንዲሁም በውጭ ምንዛሪ 117.1 ሚሊዮን የአሜሪካ ዶላር ገቢ መገኘቱን ገልጸዋል። ገቢው ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸርም የ96 በመቶ ብልጫ ያለው መሆኑንም ተናግረዋል። እንደ ምክትል ዋና ስራ አስፈጻሚው ገለጻ በሩብ ዓመቱ የተሸጠው የኃይል ምርት ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸርም የ47 በመቶ ወርሃዊ እድገት አለው ብለዋል። ወርሃዊ እድገት አለው። በመጀመሪያው ሩብ ዓመት ለሽያጭ ከቀረበው ኃይል 93 በመቶ ለሀገር ውስጥ እንዲሁም 7 በመቶ ደግሞ ለውጭ ሀገራት የቀረበ መሆኑንም ተናግረዋል። ለሀገር ውስጥ ከቀረበው የኃይል ሽያጭ ውስጥ የኢትዮጵያ ኤሌክትሪክ አገልግሎት 53.6 በመቶ፣ የከፍተኛ ኢንዱስትሪዎች 4.6 በመቶ እንዲሁም የቴክኖሎጂ ኩባንያዎች 34.6 በመቶ ድርሻ እንዳላቸው ተጠቁሟል። በተመሳሳይ ለጎረቤት ሀገራት ከቀረበው የኤሌክትሪክ ኃይል ሽያጭ ውስጥ ኬንያና ታንዛኒያ 4.6 በመቶ እንዲሁም ጅቡቲ 2.2 በመቶ ድርሻ አላቸውም ብለዋል። በቅርቡ በጋምቤላ በአራት ሰው ላይ የጊኒ ወርም በሽታ መገኘቱ ተገለጸ። በጋምቤላ ክልል በተለይም በአቡቦና ጎግ ወረዳ ከሁለት አስርት ዓመታት በላይ የጊኒ ወርም በሽታን ለማጥፋት ጥረት ሲደረግ እንደቆየ የክልሉ ጤና ቢሮ አስታውቋል። በሽታው ለሁለት ዓመታት በሰው ላይ ሳይከሰት ቢቆይም በቅርቡ በአራት ሰዎች ላይ የጊኒ ወርም መገኘቱን የክልሉ ጤና ቢሮ ኃላፊ ተወካይና የጤና ቢሮ የህብረተሰብ ጤና አደጋዎች ቅኝትና ቁጥጥር ዳይሬክቶሬት ዳይሬክተር አቶ ኒክዎ ጊሎ ገልጸዋል። የጊኒ ወርም የኦንኮሲክራይስ እና የዝሆኔ በሽታዎችን ለመከላከልና ለመቆጣጠር ከባለድርሻ አካላት ጋር የምክክር መድረክ በአቡቦና ወረዳ ተካሂዷል። የጊኒ ወርም የኦንኮና የዝሆኔ በሽታዎችን ጨርሶ ለማጥፋት በ2017 በጀት ዓመት የተከናወኑ ስራዎች ሪፖርት የቀረቡ ሲሆን የኦንኮና የዝሆኔ በሽታዎችን ለመከላከልና ለመቆጣጠር በተሰሩ ስራዎች አጥጋቢ ውጤት የተመዘገበ ሲሆን የጊኒ ወርም በሽታ ግን አሁንም ፈታኝ ሆኖ ቀጥሏል ተብሏል።